ነገን ብለን እንጂ ዛሬ እንኳን ደስ አይልም እያልን ይሄው አለን በተስፋ ነገ ጥሩ ቀን ይመጣል እያልን ማለት ነው። ማን ነው እንደኔ ከዛሬ ነገ ጥሩ ቀን ይመጣል እያለ ዛሬን ሳይኖር የቀረ? ስሙኝማ እኔ እኮ ነኝ እኔው ራሴ ማለት ነው። ግን እንደኔ የሆናችሁ እንዳላችሁ አልጠራጠርም። በተለይም ደግሞ 80ዎቹ መጨረሻና የ90ዎቹ ትውልድ ማለቴ ነው። ምናልባት ወላጆቻቸው አቅም የነበራቸውና የቤተሰብ ሀብት ወራሾች በዚህ ጊዜ ሰርተን ተለወጥን የሚል ስሜት ይሰማቸው ይሆናል። እንጅማ የኔ ቢጤ በድሎ ያድጋል ተብሎ የተወለደው ስለ ለውጥና እድገቱ ማሰቡ ቀርቶ ሀገሪቱ ላይ በሚያየው የማያቋርጥ የእርስ በርስ ጦርነትና የሰላም እጦት መፈጠሩንና መወለዱን እየጠላ የመጣበት ዘመን ሆኗል። ከዚህ አልፎም ራሷን አጠፋች የሚሉ ወሬዎች ተበራክተዋል። እኔማ ምኞት የማይከለከል ሆነና ገና በልጅነቴ ብዙ ተመኝቼ ነበር። አነሳሴ እንዲህ ነበር። አብዛኛው ኢትዮጵያውያን አንዱን በአንድ ነገር የበለጥኩ ከመሰለ ወይም ከመሰላት የመናቅና የመናናቅ ባህሪ ስላለብን ያልተማረ ብለው እንዳይንቁኝ ህይወቴን ለመምራት ትምህርቴን እንደማንኛውም ኢትዮጵያዊ እድሜ ለትምህርት ደርሶ እየተማርኩ ያው በድሉ ያድጋል ተብዬ የተወለድኩ ስለሆነ ትምህርቴን ለመጨረስ በጣም ብዙ ውጣ ውረዶችን ያየው ቢሆንም ሙያ አለኝ ለማለት ግን በቅቻለሁ። ግን አለመታደል ሆነና ሰርቼ በመለወጫዬ ጊዜ ፍቅር ጠፋ። እርስ በርሳችን ተባላን። ነገ ሀገሬ ሙሉ ሰላሟን ታገኛለች። ሁሉም ሰው ሰብአዊ መብቱ ከመከበሩም አልፎ ዲሞክራሲያዊ መብት ማክበርም እንለማመዳለን። ያሰብኩት ይሳካል ብዬ እያሰብኩ ዛሬን ሳልኖር ስለ ነገ እያሰብኩ የወጣትነት እድሜ ተገባዶ አገኘሁት። በጣም ይገርማል። በጣም ያሳዝናል። ማርያምን ያሳዝናል። እናንተስ ዛሬን እየኖራችሁ ነው ወይንስ እንደኔ ነገን እየተመኛችሁ ነው? ግን እኮ ብንዋደድና ብንከባበር ኑሮ የሀገራችን የተፈጥሮ ሀብት የሚገርም ስለሆነ ለሁላችንም ይበቃን ነበር። የሰው ሀገርም አንመኝም ነበር። ግን ለምን ተጨካከን ወገኔ? ግን ለምን? ይገርማል። እስኪ እንዋደድ፣ ማርያምን እንዋደድ።